እንደውም ከምንም ነገር በላይ መጸዳት ያለበት አእምሮ ነው። አእምሮ ከተማ እኮ ነው፣ ሲቲ ነው፣ በጣም ሰፊ ነው። እስካሁን ድረስ በደንብ ያልታወቀ ምን እንደሆነ በደንብ ከብሬን ይታወቃል። ማይንድ ግን በደንብ እስካሁን ድረስ ያልተረዳ ነው። ሰፊ የሆነ መጸዳት ያለበት ነው። አሁን ስናስረዳ ይገባቸዋል። ጥርቅ አድርገን በደንብ ካጸዳ ነው ማይንዳችን አእምሯችን ከወለወል ነው እስኪያንጸባረቅ ድረስ ከወለወል ነው ሰላም እናገኛለን። እና የሚረብሹንን ነገሮች እናነሳለን። ከዛ እንዴት እንደምናስተካክላቸው ደግሞ እናያለን። አሁን መጀመሪያ የሚያቆሽሹትን ነገሮች የሚረብሹንን ነገሮች እንይ። የመጀመሪያው አንደኛው አንድን የተፈጠረን ነገር ከመጠን በላይ አጉልቶ ማየት ማለት ነው። በጣም አጉልቶ ማየት ለወጣቶች በእያንዳንዱ ነጥብ ላይ እያወራናቸው ነው የሚሄደው። ስራው ከሰረ ወይም ቪዛ ጠየቀና ተከለከለ፣ ኢትስ ኦኬ በቃ ሌላ ጊዜ ይሳካል፣ አዲስ ነገር አልተፈጠረም። ግን እሱ ላይ በቃ እንዴት ተከለከልኩ፣ እንዴት ስራ የከሰረ እያለ ችግሩ ላይ በጣም ፎከስ በማድረግ ልክ ማግኒፋይ ማድረግ ማጉላት አይደለም። ችግር የተፈጠረውን ችግሩ ተፈጥሯል፣ ግን ማጉላት አንድ አእምሮ ሰላም የሚነሳ ነገር። ሁለተኛው ሜንታል ፊልተሪንግ ነው የሚባለው። እቺ ኔጌቲቭዋን መርጦ እሷ ላይ ማተኮርን እሱንም ጥረጉና አውጡት። ሶስተኛው የተሰጠሽን ጥሩ ነገር ደግሞ ማጣጣል ነው። አንተ ጎበዝ ሰራተኛ ነህ፣ በጣም ጠንካራ ጎበዝ ሰራተኛ ነህ ትያለሽ። አይ ምን ዋጋ አለው ብለህ ነው? እድል ነው እንጂ ጠንክሮ እኮ መስራት አይደለም። እድል ነው እንጂ በርቶ እኮ መስራት እኮ ምንም ዋጋ የለውም ይላል። ዲስሚስ አታርጉት፣ ሊስን ተቀበሉት፣ አፕሪሺየት አድርጉት ያንን። አራተኛ እኔን ማለት ፈልጎ ነው ማለት እኔን ማለት ፈልጎ ነው። ማሻሻል አለብህ ተብሎ ተነገረህ ማለት አትችልም ማለት አይደለም። የበለጠ መስራት ትችላለህ ማለት ነው እንጂ ስለማትችል አትችልም ማለት አይደለም። አምስተኛው ብሌሚንግ ይባላል። ሰልፍ ብሌም፣ ራስን ብሌም ማድረግ፣ ለሆነ ሰው ኃላፊነት ለመስጠት መሞከር ነው ብሌሚንግ። በሱ ምክንያት ነው አንተ ነህ እንዲያደርገው። እና ለወጣቶች ምነግራቸው የምትችሉትን ነገር አድርጉ፣ ራሳችሁን ብሌም አታድርጉ፣ ራሳችሁን አትውቀሱ። ስድስተኛው በቃ ዘሎ ወደ እንትን መድረስ፣ ድምዳሜ ላይ መድረስ። ወይም ደግሞ አንድ ነገር ይሞክሩና አልተሳካም፣ የሆነ ነገር ሞከረ አልተሳካም። እኔ እድል ጠማማ ነው ፍቅር እድል ጠማማ የኔ እኮ ይሳካል አይሆንም፣ የኔ አይሳካ ጠማማ ነው እኮ እድል። አንድ ነገር ነው እኮ የሞከረው፣ ያቺን ሞክረው ፌል ሲያደርግ እኔ እድል ጠማማ ነው። ሰባተኛው ኮግኒቲቭ ዲስቶርሽን፣ አእምሮ ሰላማችን የሚነሳ ነገር። ሰዎች እናንተን ደግሞ ሌብል ሊያደርጓቸው ሲሞክሩ አትቀበሉት፣ በፍጹም አትቀበሉት። አትችልም፣ አትረባም ሲል አይ እረባለሁ እኔ በጣም ነው የምረባው ብለህ ውስጥህ ተቀበለው። ስምንተኛው ፖላራይዜሽን ይባላል። ወጣቶችም ፖላራይዝ አታድርጉ። አሁን ሆን ብዬ ነው በእንግሊዝኛው የምነግራቸው። ፖላራይዝ አታድርጉ። እዛ ጥግ አትያዙ፣ እዛ ጋር ጥግ አትያዙ። ባላንስ ለማድረግ ሞክሩ። ስለዚህ አንዱ ሌላው አእምሯችን የሚጎዳ ነገር የሀሳብ አይነት ፖላራይዜሽን ይባላል። ዘጠነኛው በጣም ይገርመኛል፣ ሹዲንግ ይባላል። ማለት ነው ልክ ግድ ማድረግ ነበረብኝ ብሎ መውቀስ ነው። ግድ ማድረግ ነበረብኝ። አስረኛው ኦቨር ጀነራላይዜሽን። ኦቨር ጀነራላይዜሽን ማለት በአንዱ ነገር ላይ ተመስርቶ ጀነራላይዝ ማድረግ ነው። ለወጣቶች አሁን ልናገር፣ አንደኛ እግዚአብሔርን ወይም አላህን ወይም ፈጣሪን ፌር አይደለም ብላችሁ የምታስቡት የሆኑ ነገሮች ስለተፈጠሩ በቤታቸው አንዳንድ ነገር ስለሆኑ ሂዝ ኖት ፌር፣ አይወደኝም እሱ። ይሄ ኦቨር ጀነራላይዜሽን የሆነ የአእምሮ ጥመት ነው፣ ዲስቶርሽን ነው። ቢ ኬርፉል። ይሄ ጥመት ነው። ይህ ዓለም ላይፍ ቅድማ እንዳለችው ይህ ዓለም ክፉ ነው፣ በቃ መኖር የማያስፈልግም። ኢትስ ኖት ትሩ። ይህ ዓለም ክፉ አይደለም። ዓለም ቻሌንጆች አሉት፣ ግን ክፉ አይደለም። 11ኛው አስቤ መወሰን ያለብኝን ነገር ስሜታዊ ሆኜ መወሰን ነው። ለወጣቶችም ስሜታዊ ሆናችሁ አትወስኑ። ራሽናል መሆን አለባችሁ። ማሰላሰል አለባችሁ።
ኮግኒቲቭ ፕሮሰስ መካሄድ አለበት። ከዛ ነው የምትወስኑት እንጂ ስትናደዱ አትወስኑ፣ ስትደሰቱ አትወስኑ፣ ኢሞሽናል ሆናችሁ ውሳኔዎችን አትወስኑ። እንደውም ኢሞሽናል ስትሆኑ አትናገሩ። 12ኛው ማለት የተፈጠረውን ነገር ካታስትሮፋይዝ ማድረግ፣ በጣም ከመጠን በላይ በአንድ ነገር ላይ ተነስቶ ሽብር በራስ ላይ መፍጠር ካታስትሮፋይዚንግ ይባላል። አእምሯችንን፣ ሰላማችንን ይነሳል። እነዚህን ካጸዳን፣ እነዚህን ካስወገድን እና ከወለወልን፣ እነዚህ ነገሮች አእምሯችንን የሚረብሹ እንደሆኑ ካወቅን እነዚህን እንጠርጋቸዋለን። ከዛ በሌሎች በሚያማምሩ ነገሮች እንተካቸዋለን። ስለዚህ በምንድን ነው የምንጠርጋቸው ነው? እና በሌሎች መልካም ነገሮች እንተካቸዋለን።